እናትህንስ ትንከባከባለህ? የኔ እናት የለኝም። እናቴ ቆይታለች። ህፃን ሆኜ ነው የሞተችው። እናት የለኝም። ነገርን እኮ እሳቸው በቃ አርጅተዋል። ከዚህ በኋላ ቤት ንብረት ምን ያደርግላቸው? ወራሽ እሱ ነው አይደል? አንቺ እኮ አርጅተሻል እኮ። ለምንድን ነው ታዲያ ከህግ አባል ከመጣችሁ ጋዜጠኞች ከሆናችሁ ከመንግስት አካል ከመጣችሁ ለምንድን ነው ሰው እንደዚህ ታሰቃያላችሁ እኮ? ለምን ሰው ታሰቃያላችሁ? ፕሮሰስ አታብዛ። እኛ ለስራ ነው የመጣን። ከዛ ውጪ አሳይ የተባልከው ነገር ማሳየት ነው እኮ። ለምንድን ነው በመጀመሪያ በስርዓት ሰውን አናገር። እስር ቤት ውስጥ ነው አሁን የደወለልሽ? ለእኔም ደወለ ለእነሱም ደወለ። እንዳትሰጧቸው አላቸው። ለእነሱ ብትሰጡ ለእሷ እኔ ነገ እወጣለሁ አንላቀቅም አለ። አሁንም እዛ ሆኖ እኮ ቀላል ነው ማለት ነው። እኔ በተኛሁበት ማሳረድ ይችላል ሰው ልቆ አሁንም ነግረውት እናቴ ይውሉት ይሄ ቤት በሱ ስም አይሆንም፣ በሱ ስም አይሆንም። እሱ አይወስዳትም፣ እሱ አይሸጠውም። የሚጠቅመውን ወስዶ አይጠቅመኝም ያለውን ደግሞ አበለሻሽቶ። ሰላም ጤና ይስጥልኝ የፓወር ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቦታ ላይ እንገኛለን ማለት ነው። እንግዲህ ይሄ ዛሬ የደረሰኝ የስልክ ጥሪ ያለ በጣም በተደጋጋሚ የተደወለብኝ። እንግዲህ ላስት ታይም የተፈጠረውን ነገር እንዳያችሁት ነው። እናታችንን መንገድ ዳር ላይ አስወጥቶ አስተኝቶ ሚስት ከምትባል ሚስት እንኳን ብዬ አልጠራትም፣ ግን ሚስት ነኝ ብላ አብረው እየኖሩ ነገር ግን እሷ የፈለገችው ምንድነው ገንዘቡና የቤቱ ካርታ ስም በሱ ስለሆነ ያንን ነገር ለመውሰድ እንደሆነ ያው የታወቀና ግልጽ የሆነ ነገር ነው። ነገር ግን እንግዲህ መፍትሄ መስጠት ስላለብን እናታችንም ወደ ቤት ውስጥ አስገብተናታል ማለት ነው። የፍርዱ ሁኔታም እንግዲህ ክስ ተመስርቶበት ፍርድ ቤት አንድ ጊዜ ቀርቧል። ከዚህ በኋላም ደግሞ ቀጠሮ ተሰጥቶ ያንን ቀጠሮ ቀን እየጠበቀ ነው ማለት ነው። በእስር ላይ ነው ያለ። ነገር ግን እናቱን እየደወለ አሁንም እያስፈራራ ነው። እርግጠኛ ነኝ አብዛኞቻችሁ ይህን ጥያቄ ልጠይቁ ትችላላችሁ። ስልክ ከየት አግኝቶ ነው እስር ቤት ከሆነ? ነገር ግን እስር ቤት ውስጥ አብዛኛው ሰዎች ስልክ እንደሚጠቀሙ ግልጽ ነው። ያ የሚሆነው ደግሞ ምንድነው ከውስጥ ሰዎች ሲያስገቡላቸው ነው። እና ሰዎች ሚንስ ያው ትረዱኛላችሁ ማን ሊያስገቡላቸው እንደሚችል እና በዛ አይነት ሁኔታ ስልክ ገብቶላቸዋል ማለት ነው። ስለዚህ በስልክ ደውሎ እያስፈራራ ነው። እናቱን ያስፈራራል። በጓደኞቹ መልእክት ያስልካል። እናቲቷን እንግዲህ ደውላ እሪ እያለች ነው ያወራችኝ። ዛሬ ደግሞ አንድ በጣም መጥፎ ነገር እናታችን ላይ ደርሷል ማለት ነው። ያ ደግሞ ምንድን ነው የሚለውን ከቦታው ድረስ ሂጄ ከእናቴ አንደበት የምትሰሙት ይሆናል ማለት ነው። ምክንያቱም እኔ መናገር አልቻልኩም። ከእናታችን ከሷ ከአንደበቷ የምንሰማ ቢሆን መልካም ነው ብዬ አስባለሁ። ነገር ግን በተከራይም እንዲሁ እንግዲህ ስልክ እየደወለ ትባረራላችሁ፣ ትወጣላችሁ፣ አትቀመጡም እያለ ነው። እንግዲህ የአንደኛዋ ስልክ እንግዲህ አውቶማቲክሊ ሪከርድ ስለሚያደርግ ስልኳ ሪከርድ ተደርጎ ድምፁ እንዳለ እናቲቱ ነግራናለች በስልክ። ያ እንግዲህ ይሄ ደግሞ ሌላ አንድ ማስረጃ ቀርቦ እንግዲህ በዚህም ደግሞ ቅጣት እንደሚያገኝ በእርግጠኝነት ነው የምነግራችሁ። ምክንያቱም ሰው ማንንም ሰው ዛቻ ወይም ማስፈራራት አይቻልም። ሲቀጥል ደግሞ እናቱን ነው። በተጨማሪም ደግሞ ተከራዮችን አሁንም እያስመረረ ነው በስልክ እዛ ውስጡ ነው። እና ይሄ ራሱ እንዲታይና ክስ የሚመሰረትበት ይሆናል ትክክል ስላልሆነ። ስለዚህ ወደ እናታችን ከቤት እንሂድና ምን ልትነግረን እንደምትችል አብረን የምናየው ይሆናል። በተጨማሪ ደግሞ አንድ የረሳሁት ነገር በተደጋጋሚ ብዙ ኮሜንቶችን አያለውኝ። ከሌሎች የተለየ ትንሽ ቢዚ ነኝ እኔ ስራዬ ላይ በጣም ፎከስ አደርጋለሁ። ኮንሰንትሬት አድርጌ ነው መስራት የምፈልገውና አብዛኛውን ጊዜ ስልኪ አይሰራም። አብዛኛውን ጊዜ ስልክ አላነሳም። ምክንያቱም አሁን ለምሳሌ በዚህ ሰዓት ቀረጻ ነኝ። ማንም አሁን ራሱ እየተደወለ ነው፣ ኪሴ ውስጥ ነው። ነገር ግን ማንሳት አልችልም። ምክንያቱም ስራዎችን ጨርሼ ድል እስካልነሳው ድረስ እና የተጎዱትን ሰዎች ደስታ እስካላየው ድረስ ስልክ ብዙን ጊዜ አላነሳም። ስለዚህ ቴሌግራም ላይ እንደተለመደው ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ መልእክታችሁን አስቀምጡልኝ። ልክ እረፍትና የስራ ሰዓቴን ስጨርስ አዳምጬ መተጋገዝ ባለብን ሁኔታዎች በሙሉ እንተጋገዛለን ማለት ነው። አብራችሁን ቆዩ እና ተከተለኝ። እንግዲህ ቤታቸው ደርሰናል። እናቴ ሰላም ነው? እንዴት ነው? እግዚአብሔር ይመስገን ሰላም ነው።
አለንሽ እንግባ። ምንድን ነው የቤት ዕቃ ሁሉ የት ሄዶ ነው እናቴ? ሰላም ነው? ያሯሩጥ የጠራችሁ እሱ አይደለም። እንዴት ናችሁ ልጆች? ደህና መጣችሁ? ግቡ እስኪ እናቴ ቁጭ በሉ። ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? ሁሉ ሰላም። አለን አለን። ምንድን ነው የተፈጠረው እናቴ? ያው ለመግለጽ ሞክረዋል፣ የተወሰነ ነግረውኛል። ግን አድማጭ ተመልካችም መስማት ስላለበት የተፈጠረውን ነገር ምንድን ነው የሆነው? እስቲ ንገሪኝ። አይ እኔ ልጅ እንደምታየው ነው። ምን ይሄ ዓመት በሰላም ያልቅልኛል ብለህ ነው? አንዱ ችግር ስወጣው ደግሞ አንዱ ችግር ይከተላል፣ አንዱ ስለው ደግሞ አንዱ ይከተላል። ይኸው እንደምታየው ነው። ቤቱ ውስጥም ገብተህ አሳይሃለሁ። አንድ ዕቃ መች ተወልኝ። የሚጠቅመውን ወስዶ አይጠቅመኝም ያለውን ደግሞ አበለሻሽቶ ፎቶ ስናሳድገው የልጅነቱ የአባቱ የኔ በሙሉ ትዝታችን የነበረበት ፎቶ ለዛ መግቢያ ላይ አቃጥሎት ጫፍ ጫፉ ጎን ጎኑን አገኘሁት። ምንድነው? መቼ ነው እንደዚህ? ሶፋ የለ ምንም ነገር ቤቱ እኮ ምንም ነገር የለም እናቴ። የለ ምን የለ ኦን አድርጎልኝ እንግዲህ እንደምታየው አንድ ዕቃ አላስቀረልኝም። ዕቃ እኮ ሲገዛ የኔ ልጅ በአንድ አይደለም፣ ቀስ እያልን በችግር የለቀምናት በተለያየ ጊዜ ከዕለት ጉርስ ተቀንሳ የተገዛች ጭልፋ ማንኪያ አላስቀረልኝም። የሰባራ እጁ የተሰበረ ጆሮ የተሰበረ ድስት ምናምን ነው እንደው አይሸጥልኝም ያለው። ሌላው የሚገርምህ ነገር የዕቃው ብቻ አይደለም። ይሁን እስቲ ነገ ይቆጨዋል። ግን ደግሞ የቤት ኪራይ የሚወስደውን ወሰደ። የቀረውን ቤት ኪራይ ደግሞ ገና ቀናቸው ገና የሆኑትን የከፈሉትን ደግሞ የሚቀጥለውን ወር ለሷ ብትሰጡ ብሎ እስር ቤት ሆኖ ስልክ ከየት እንደሚያገኝ እኔ አላውቅም። እስር ቤት ውስጥ ነው አሁን የደወለልሽ? ለእኔም ደወለ፣ ለእነሱም ደወለ። እንዳትሰጧቸው አላቸው። ለእነሱ ብትሰጡ ለሷ እኔ ነገ እወጣለሁ አንላቀቅም አለ። እኔን ደግሞ ደወለና ቀላል ነው መውጫው፣ አገኘሻለሁ እዛች ቤት ውስጥ መጥፊያሽ ነው አለኝ። ስለዚህ ልጆቼ ግራው ግብት ብሎኛል። መሄጃው ነው ግራ የገባኝ። እኔ የምለብሰው ልብስ እንኳን ቡትቶ የተባለው ነው እንጂ የቀረው የምቀይረው ነገር የክት ተብለው በተለያየ ጊዜ ገዝቼ ያስቀመጥኳቸው ሽፎኖቹም ያበሻዎቹ በሙሉ የሉም። ይኸው ገብታችሁ ታዩታላችሁ ቁም ሳጥኑ። እኔን ካስወጣ በኋላ እንግዲህ ልክ እሱ ደግሞ ወደ መውጫው ሲቃረብ ግማሹን አወጣ፣ ታስሮ ደግሞ ግማሹን አወጣ ነው የሚሉት ተከራዮቹ። ከታሰረ በኋላ ዕቃ ወጥቷል ነው የሚሉት። እና ይኸውልህ ልጄ እስር ቤት ሆኖ እንኳን አርፎ አልተቀመጠም። እንግዲህ እንደነገርኩ ዕቃውን ያስወጣው ሰው ልኮ፣ ቀሪውን ዕቃ መጀመሪያ እሱ የተወሰነ ያውጣ እንጂ ቀሪውን በሙሉ ያስወጣው ሰው ልኮ ነው እሱ ከታሰረ በኋላ። ብር እናንተ ለምሳሌ የሰጣችሁኝ ብር እግዚአብሔር ይስጣችሁ። እኔ በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ ከክፉ ነገር ይጠብቃችሁ ልጆቼ። አንተ 60 ሺህ ብር ሰጠኸኝ። ያን 60 ሺህ ብር ሁሉን ነገር እንግዲህ አስቤዛውንም ምኑንም አስተካክላለሁ፣ መጪው ቅዱስ ዮሐንስም ወደፊትም የበዓልም የምንም ሁሉ ነገር አስተካክላለሁ ብዬ ከዛች ላይ 5 ሺዋን ብቻ አንስቼ እድሩም ተወዝፎብኝ ነበረ። አንዳንድ ነገሮችም ነበሩ፣ የቤትም አንዳንድ ነገር ገዛዛው። ከዛ ጤፍ ምንም እሸምታለሁ ክረምትም የምወጣበትን ብዬ በዚህ እንዳለሁ ብሩም የለም። አብሮ ዘርፈው ተዘርፏል። የለም ምንም ነገር የለም። ምንም ነገር እንደው ገብተህ ታየዋለህ እኮ ማንኪያ አልተወልኝም። የኔ ልጅ የልህ ነው። እዚህ ላይ የነበረ የስንት ዓመት የአባቱን ፎቶ እንኳን ቀዳዶ በዲቹ ጫፍ ላይ በዛ በቱቦ በመውጫው ዳሽ ውስጥ ይሄ ውሃ የሚሄድበት ዳር ላይ ያገኘሁት ቅዳጁን ያው አምጥቼ ያርጌዋለሁ። ድቅቅ አድርጎ ቀዳዶ እዛ ጥሎታል። የሚቃጠለውን በሙሉ የኔን አቃጥሎታል። ጫፍ ጫፉ ቁራጩ ፎቶ በሙሉ አቃጥሎታል። ጫፍ ጫፉ ቁራጩ በሙሉ እዚህ ይኸውልህ ደጅ የተቃጠለበት ላይ ታየዋለህ። ዝናብ መቶት እንደውዛው እንደነደደ የጠፋዋል። ይሄን ያህል ምን በደልን? ቤት ካልሸጥን አንቺን ካላስወጣው ብሎ እንዴት ሌላ ሰው አዘነላት? እንዴት ሌላ ሰው አሰበላት? እንዴት ህግስ ተከለላ ሆናት ብሎ ይሄ ሁሉ ጥቃት በጣም ያሳዝናል። ሰው ባያይ ፈጣሪ ያለ የኔ ልጅ። አሁንም እኔ የምልህ ሌላ ነገር አይደለም። እቃውም እኔ ከዚህ በኋላ ጌጥ አያምረኝ፣ እቃ አያምረኝ። ምን የሆነውን ሁሉ አጊጠንበታል።
እቃውንም ተጠቅመንበታል። እዛ ደጃፍ ከማደር በቤቴ መግባቴም ቀላል አይደለም። ፍሪጅ ውስጥ ቢሆን በፊት ነው እንጂ አሁን እኮ ውሃና ምናምን ነው የምንከትበት። ሸጠው ይሽጠው እዛ እየከተትኩ የምበላውም ነገር የለኝም። እኔ ግን ለህይወቴ አሁን ነገ ሲወጣ ለህይወቴ ማስኪ ነው የኔ ልጅ። የፈራሁት ነገ ሲወጣ የግድ እዝቹ ቤት ላይ ተሽጣ የሚለው ነው ስለሆነ ሁለቱም ታውረው አቀደው ያሉት። እንግዲህ ልጅነት ቅርሴን እኔም በትኜ አልሄድም፣ ወደ ሰውም ጥገኝነት አልሄድም። በባህሪዬ ደግሞ የሚገርምህ ነገር እኔ መረዳት አልወድም ማለት እባካችሁ ይሄን አድርጉልኝ፣ እባካችሁ ይሄን ደግፉኝ፣ እባካችሁ ስጡኝ በፍጹም ማለት ነው። ማንም ያውቃል፣ ጎረቤትም ዘመድም ያውቃል ችግሬን በቤት ያፍኜ። እሱ ልጅ ሆኖ አባቱ ስራ ፈቶ ብዙ ነገር አሳልፈናል። በዛ ሰዓት ሁሉ ጓዳዬን ሸፍኜ ችግራችን በቤታችን ይዘን ባንበላ ባንጠጣ የውጭውን ሳናሳውቅ ያለችንን አጥበን ለብሰን ነው የምንወጣው። ስለዚህ ያላቸውንም ሰዎች ሄጄ ዘመድ የተባሉትንም አንዲት ቀን ይሄ ጎደለኝ ብዬ አላውቅም። እኔ ካለኝ ያለኝን ሳካፍል ነው የምታወቀው፣ ያለኝን ስሰጥ ነው የምታወቀው። ስለዚህ ሰውም ያንን ስለማልል እኔ ሁሌ ያላት ነው የምባለው። ጓዳዬ ባዶ ሆኖ ለብሰን ስንወጣ አላቸው ነው የምንባለው። አሁን ታዲያ በስተርጅና የሌለብኝን አመል ማን ጋር ሄጄ ነው ባካችሁ እርዱኝ? ለካ መቀመጫ ወንበርም ይቸግራል ልጄ፣ ዛሬ ነው ያየሁት። ለካ ስተኛ የምትለብሰውን ብርድ ልብስ ይቸግራል ልጄ፣ ዛሬ ነው ያየሁት። እሺ ውድ የተባሉትንስ ይሽጥ። የልጅነት ቅርሴ ባሌ በጥሎሽ የሰጠኝ በስጦታ የገዛልኝ ወርቆች በፊት እሱም እንዲሁ ቸገረኝ እንዳልኩ ለትዳሩ ባለ ሰዓት እንዲናርግ ባለ ሰዓት የሸጥኩት እንዳለ ሆኖ ሌላው እንኳን የተቀመጠው የጋብቻ ቀለበት ያልቀረም ሰፍቶኝ የተቀመጠውን በሙሉ አውጥቶ ሽጦታል። አሁን ደግሞ በስተመጨረሻ እንግዲህ የቀረው የቤቱ ዕቃ ነበረ። እያለ የማይፈልገውን አውጥቶ እንደማይሆን አደረገው። ከታሰረ በኋላ ደግሞ ልጭ አርጎ አስወጣና እንዲህ አደረገው። እሺ መጨረሻ ምንድን ነው? ወዴት ነው የምወድቀው? አሁን ሁሉ በቃኝ ብዬ ሁሉን ትቼ ገዳም ልገባ ነው። የመጨረሻው የህጉን ተስፋ ልጠብቅ ብዬ ነው እንጂ እንደምታየው ነገም እዚሁ ህይወቴ መጥፊያ ነው። ስለዚህ ወደ አንዱ ሄጄ ቤተክርስቲያን ደጅ ወደዛ መጠለል ነው። ልጅ ጠላት ሲሆን ልጅ ሲያጠቃ የውጭ ጠላት ቢሆን ትጠብቀዋለህ፣ እዛው ትታገለዋለህ፣ አታስገባውም። እዚህ አንድ ቤት ሆነ የቤትህ ልጅ ሆኖ ሲያወጣም የሚያይ ሰው የራሱን ዕቃ ነው የሚለው። ስለዚህ እንዴት ይሆናል? ማንስ ይከላከልልሃል? ከልጅ የሚደርሰን ጥቃት አይድረስ እንጂ። እና አሁን ይሄ ነው ያለው ነገር። እኔ ያስፈራኝ ሲወጣ ዛቸው በተከራዮቹ ላይ ይዝታል፣ በእኔ ላይ ይዝታል። እነሱም አሁን ግማሾቹ በቃ ከፍለን በነፃነት ካልኖርን ትንሽ የእርስዎን ሁኔታ እኔ በባዶ ሜዳ ጥለኖት አንሄድም ብለን ነው እንጂ እኛ እንለቃለን፣ በሰላም መኖር ነው የምንፈልገው ብላኛለች ዳረኛው ቤት ያለችው ልጅ። ምክንያቱም ለእርስዎ እንዳንሰጥ እሱ ያስፈራራናል። ለእሱ ደግሞ ምን ብለን ነው? ከአሁን በፊትም እየሰጠን ነው። አሁን ደግሞ ህጉ ለእሳቸው ነው ለባለቤቷ የምትሰጡ ብለውናል ፖሊሶቹ። የዛን ዕለትም የህግ ውሳኔ እስከሚያገኝም ድረስ የራሳቸው ባለቤት ናቸው ተብለዋል። ስለዚህ በዚህ ጭንቅ ውስጥ አንዘልቅም፣ እየከፈልንም ሰላማተን እንዴት እንኖራለን ብለዋል። ይህ ሁሉ የደህንነት ስጋት በዙሪያው በአካባቢው ዘርቶ ቁጭ ያለ ሰው ነው። ዘራፍ ባይ ነው፣ ለጥቃት ሯጭ ነው። ስለዚህ ማንንም አይፈራም እንደምታዩና እኔንም ከመግደል ወደ ኋላ አይልም። አንዳንዶች ጎረቤቶች ኧረ በሚዲያ የምንሰማው ልክ አይደለም፣ ዛሬ ልጅ እናቱን እየገደለ ነው የምንሰማው፣ ይሄ ደግሞ ወደ አንቺ ቤት አይመጣም አንልም። ኧረ እንደው ተይ በህግ ይሉ የነበረ በፊት። ይኸው ህግ ሲይዘው ደግሞ የበለጠ ዛቻ መጣ። እንግዲህ እስር ቤት ሆኖ ደውሎ ስወጣ እንገናኛለን እያለ መፎከር ምን ይመስላል? አገኝሻለሁ፣ እገልሻለሁ ይላል። ያው በድምፅም ልጅቷ ጋርም የተላከውን ትሰማዋለህ። ስልክ ላይ አሰሟት ይላል፣ ንገሯት፣ 1 ብር እንዳትሰጧት፣ እናንተም ብትሰጡ አለቃችሁም ይላል። 2 ጊዜ ይከፍላሉ በ1 ወር። ታዲያ እነዚህ ሰዎች በዚህ ኑሮ ውድነት ምን ብለው ይቀመጣሉ? ለእኔም ከፍለው ለሱም ከፍለው ይኖራሉ። ስለዚህ እኔ ሰውም ከግቢው እንዳላጣ
ያቺ አንተ የሰጠኸኝ ብር ስላለች ብዬ ተውት እስቲ ቆይ ቤትም ከምትለቁ ያዥውና ብሩ ሲወጣ ይኸው አልሰጠንም ብላችሁ ስጡት። ግን በግቢው ሰው አልጣባካችሁ እንደው ቢያንስ ብጮህም ትደርሳላችሁ። ድንገት ተፈቶ ቢመጣ ያዙት ብሩን። እኔ የነ ሀብቴ ሚዲያ መተው ያችን ብር ሰጥተውኛል ብዬ ለእነሱም ነግሬያለሁና ያችን 5000 ብቻ እንዳነሳኋት ሌላውን ሳልገዛበት ይልቅ ወሰዱት። ይህንን ይመስላል ልጄ። እናቴ እንግዲህ ምንም ማድረግ አይቻልም። ነገር ግን ብሩን ይውሰደው እናቴ፣ ችግር የለውም። ብር ይሄዳል ይመጣል። በዚህ እርግጠኛ ሆኜ ነው የምነግረዎት። አሁንም ቢሆን ለሚበሉት፣ ለሚተኙበት፣ ለአስቤዛም ለምንም እንዲያሳስቦትም አልፈልግም በጭራሽ። ስለዚህ አሁን እንደው ትንሽ በጣም ያሳዝናል። የሞኝነቱ ሞኝነት እስር ቤት ላይ ሆኖ ይህን ስልክ እንዴት ሊገባ እንደሚችል እንዴት ሊያወራ እንደቻለ ይሄ ራሱ አሁን ሌላ ክስ እንደሚመሰረትበት አላወቅም። አንዳንዴ ወጣትነት መቼም ግንፍልተኝነት ከጥቅሙ ጉዳቱ ያመዝናል። አሁን ይሄ ሰው ጭራሽ ለራሱ ወጥመድ ነው ያዘጋጀ። አሳዩት፣ ንገሯት ማለቱ ሁሉ ያስጠይቀዋል። የእሱ ድምፅ መሆኑ ተረጋግጦ ማንም እንደሌለ ነው የሚያውቀው። ለዛ ነው አይዞሽ እናቴ፣ ህግም አላውቅም። ከቤት ወጥቼ የማቅሰው አይደለሁም፣ ተካስሼ የማቅሰው አይደለሁም። አሁንም እናንተ ባትመጡ ኖሮ እኔ አውቄው በዛ አልልም ነበረ። እንግዲህ በቃ ወደ አንዱ ቤተክርስቲያን መቃብር ቤት አካባቢ ቤት ፈልጌ እዛው ጸሎት እያደረኩ እስከ ህይወቴ መጨረሻ ቆያለሁ ነበር። ይህን እርግጠኛ ሆኜ ነው የምነግረዎት። ሲቀጥል ደግሞ ስለ ህጉ በደንብ ኤርሚ ያብራራልናል ያለውን ነገር ምን እንደሚደረግ ህጉንም እየተከታተለ ያለ እሱ ስለሆነ በዚህ አያሳስበዎት። ነገር ግን በምኑ ሰዓት ነው እነዚህ ሰዎች ሊዘርፉ የቻሉት? ስንት ሰው ሊሆኑ ይችላሉ በግምት? እስኪ ስለዛ ነገር ደግሞ ያዩት ተከራዮችም ይፈራሉ። ምን መሰለህ መናገር። ስለዚህ ተከራይ ነበረ እቃ ሲወጣ ያየ ሰው አለ፣ እዚህ ያለ ልጅ አለ። ግን ያው ደግሞ ሲወጣ አይለቃችሁም የሚባል ነገር ስላለ እሱ ስለሆነ ያስወጣው ለመመስከርም ፈቃደኛ አይሆኑም፣ ይፈራሉ። ለዛም ነው አሁን እዚህ አይነት ጣጣ ውስጥ ከምንገባ እንለቃለን ወደሚል ሄዱት። እንዳልኩ ነውና ከባድ ነው። እኔ ልጅ የእስካሁኑ ያለፈው ብቻ አይደለም፣ ከዚህ በኋላ የሚመጣውም እኮ ነው ያስፈራኝ። ስለዚህ በሰው እጅ መቼም ህይወት ከሚያልፍ ፈጣሪ ያለውን ጊዜ ለመጠበቅ ትቼለት ልውጣ እስቲ የሚለውን እያሰብኩ ነው። አሁንስ አይሆንም እንደዛ እንደ በፊቱ እንደ ውሳኔ ቤቴን አለቅም የለፋሁበትን ምን ያልኩበትን የምለው ነገር አሁን ላይ ተስፋዬ ተሟጧል። እንዳየኸው ነው። ነገ ደግሞ መጥቶ ጣራውን ነቅሎት ይሄዳል ወይ በሩ ምንም ነገር አሁን ምንድን ነው የተወው ያሉኝ? ማንካ፣ የተቆረጠ ጭልፋ ማንካ እና ብረት ድስት ነገር ነው ጆሮ የሌለው ደህናው ይሄ ተደራራቢ በደህና ጊዜ የገዛሁት እንኳን ሌላ ለድግስ ጊዜ ብቻ የሚወጣ እንዳልኩ ነው። ባካችሁ እኔ ብዬ አበድሩኝ የምለው አንድ ነገር የለም በእድሜ ከጎረቤት ድስት እንኳን የድግስ ድስት በአይነት ነው ያለኝ። ሰው ከኔ ጋር ይወስዳል። በመከራም ልጅ ሲድሩም ይዋሳሉ መተው እንጂ እኔ ከሰው ጠይቄ አላውቅም። እና በየአመቱ ዝክር የምዘክርበት ምን የምልበት ትልልቅ ድስቱ ላይ የለም ነገር። ስንት ሰው ናቸው አለው? አሁን ተከራዩ ስንት ሰው ናቸው ነው ያለ? እስቲ እንደው ቀስ አድርጋችሁ እናንተ ያለውን ነገር በሙሉ ጠይቁት። ምክንያቱም እኔ ለፖሊስ ጣቢያም ያው መረጃ አድርጋ ትሰጣለች ስለሚል ልጁ እየፈራም እየሸሸኝም ነው። በእርግጥ ያው እሱ እንዳስወሰደ ነግሮኛል። የሱ ጓደኞች መተው እንደጫኑ ቀጥታ እሱ እንደሆነ ምክንያቱም ሌባ ያላችሁ የተፈጠረ ትናንት ነው። አይደለም ትናንት አይደለም። ከታሰረ እሱ ሳምንት ሊሆነው ነው። በታሰረ በሶስተኛው ቀን ምናምን ነው። ያው እናንተን ስደውል ለእናንተም ስነግር እንዲሁ እንትን ስል ባለው ሁኔታ ትናንት ገና ነው ወደኛ የተደወለ። ለምንድን ነው ታዲያ ቆዩ ብዬ እኮ ነው። ለፖሊስ ጣቢያ አመልክተዋል ያለውን ነገር? ቢያንስ ዕቃ ተዘርፏል። ቆረጥኩ። ምክንያቱም አንዱን ነገር ለመከላከል ከቤት አስወጣኝ ስል ወደ ቤቴ እመለሳለሁ ነበር ወደ እናንተ የደወልኩበት የመጀመሪያ። ለቤቴ ከገባው በኋላ ደግሞ ንብረቴን አጣሁ። ነገ ደግሞ ቀጥሎ ለህይወቴ ደግሞ ይሄ ልጅ እየዛተ ነው። እኔ ንብረት ሄደ ብዬ እዚህ ጋር ሶፋ፣ ፍሪጅ ምናምን እቃ ሄደ ብዬ ጣቢያ ለጣቢያ ስከስ ህይወቴን ደግሞ ነገ መስጠት ሊመጣ ነው። ስለዚህ እንደው ልቶ ወደ ህግ የሚለውንና እንዳልኩ
ራሴን ገለል ላድርግ ወደ አንዱ ጋር እንደፈለገ ያርገው፣ ቢፈልግ ይሽጠው፣ ቢፈልግ የፈለገውን ያርገው ወደሚል ሀሳብ እየሄድኩ ነው አሁን። አይሆንም። አሁን አንድ እርግጠኛ ሆኜ የምነግረውት እናቴ ይውሉት ይሄ ቤት በሱ ስም አይሆንም፣ በሱ ስም አይሆንም። እሱ አይወስዳትም፣ እሱ አይሸጠውም። አሁን እንግዲህ እሱም ብቻ ላይሆን ይችላል፣ እሷም ልትሆን ትችላለች። እሱማ ሁለቱ ናቸው ያው እኮ የሆነ ነገር የተፈጠረ ነገር ሊኖርም ይችላል። ታስረዋል፣ ያው ሁለቱም ታስረዋል። ግን የክፋቱም የምኑም ጠንሳሽ አብራ እሷም ስለሆነች እኔ በስተርጅና ከነሱ ጋር ትግልም አቅም የለኝም፣ አልችልም፣ ደሃ ነኝ። ስለዚህ በቃ እንደው ነገ ይቆጨዋል፣ ነገ ይጸጽተዋል። እንዳልኩ ልታገልብል በየትኛው አቅሜ ትላንት ደጅ ተጣልኩ ብዬ ወደ ቤቴ ብትመልሱኝ ታስሮ እንኳን ይሄን አደረገ። እንግዲህ በህግ ከለላ ስር ያለ ሰው ነው ይሄን ያደረገው፣ አልፈራም ወንጀሉ። ለነገ ደግሞ ጭራሽ አሁንም አልተጸጸተም በመታሰሩ፣ ለህይወታችን እየዛተ ነው። እነዛን ሰዎችም ኪራይ ከሰጣችሁ ነገ እወጣለሁ አለቃችሁም እያለ ነው። ስለዚህ ይሄ ሁሉ ሲያስጨንቀኝ አይወጣም፣ በጭራሽ ነው የማይወጣ እናቴ፣ በጭራሽ። እንግዲህ እንዳላችሁ ያገዛችሁ ከሆነ ያለው ነገር እንደው ቀጥሎ በስነ ስርዓት በህግ ተጠያቂነቱ የሚቀጥል ከሆነ እስቲ እናያለን። ግን እኔ አሁን ባለው ሁኔታ እያየኸው ነው፣ ወደ ዛቻ ነው ሄደውና እየተሰበረ ሳይሆን እየተጸጸተ ሳይሆን የበለጠ እየተናደደ እየፈረጠመ ነው። ያ ነው የከበደኝ። አሁንም እዛ ሆኖ እኮ ቀላል ነው ማለት ነው። እኔ በተኛሁበት ማሳረድ ይችላል ሰው ልቆ። ምን ላድርግ ታዲያ? ታስሮ ከሆነ እንዲህ ምን ላይ ተኛውን? እሺ በዚህ 2 ቀን ውስጥ በዚህ 3 ቀን 2 ቀን ውስጥ አንድ አሮጌ ፍራሽ ነበረች በፊት ሰራተኛ ልጅ የምተኛበት፣ አሮጌ ናት፣ የተቀዳደደች። በዛ ታች አቁመናት። ለምንድን ነው ቶሎ ያልነገሩን ታዲያ? ይሄን 2 ቀን 3 ቀን እዛች ላይ ስተኙ ነገርኩ። በቃ እኔ ተስፋ እየቆረጥኩ መጣው። መካሰሱም ሌላ የህይወት ለምን ዝም ይላሉ? እኛ እኮ አንለቀውም። ይህን እኮ የሚከታተሉልኝ 2 ሰዎች አሉ፣ ኤርሚን ጨምሮ አሉ እኮ ልጆች። እናንተም እኮ ከኔ ጋር መከራ አያችሁ፣ በገንዘብም የምን መከራ ነው? በጉልበትም ለፋችሁ። አሁን ደግሞ ሳየው ለእናንተም ነገ ጦስ እንዳልሆን እንዳልኩ ነው። ትቀየሙኛላችሁ። ዝም ብላ ዘግታ ቆልፋ ጠፍታ ሄደች እንዳትሉኝ እንጂ አንደኛው ሀሳቤ እንደውም ከመደወሌ በፊት ዝም ብዬም ልሄድ ነበረ። በቃ ልጠፋ ነበረ። ያን አርጎ ሳየው ስበሳጭ፣ ዛቻው ደግሞ ወዲያው ሲከተል ምን ማድረግ ትችላለህ? ግን አሁን ደግሞ እስቲ ላንገራቸው። እነዚህ ልጆች ከኔ ጋር ለፍተው ዋጋ ከፍለው መከራ አይተው የህግ መስመር አስይዘው እንደገና ገንዘባቸውንም እንደዚህ ሳያርፍ እኔ መልሼ ለሌባ ዳረኩት እንጂ ብዬ ልጆቼ ይቅርታ አድርጉልኝ። እናንተም እኔ እንድጠቀም ነበረ ያላችሁን ለእኔ ያፈሰሳችሁት። እኔ ደግሞ ለበላተኛ እኛ ከኪሳችን የወጣ ነገር የለ፣ የተላከ ብር ነው አድርሱልን የተባልነው ነው። ነግሬሻለሁ። እሱ ነው ከኛ የወጣ ምንም ነገር የለም። ከኛም እንኳን ቢወጣ ምንም ማለት አይደለም። ተራ የሆነ ብር ነው፣ ትንሽ ብር ነው። ምክንያቱም ምንድነው ቫሊዩን የሚኖረው ለሚፈልገው ሰው ባስፈለገች ሰዓት ስታገኙ ነው። ለዛ ነው እንጂ ከምንም ነገር አትዩ እናቴ። ሲቀጥል ደግሞ እንግዲህ ኤርሚያስ ያለውን ነገር ይነግረናል። በህግ በኩል ያለውን እሱ ስለሆነ እየሄደ የሚከታተል ቀጠሮ መሰጠቱን አሳውቆኛል። ግን ለመቼ እንደሆነ ምን ላይ እንደሆነ ያለው ነገር እሱ ስለሚያስረዳና ኤርሚ እስኪ ያለውን ከህግ ጋር ፍርድ ቤት ችሎትም ቀርቧል። እሱን ያለውን ነገር ማዘር አላወቀችም። አንተ በጎን እያስኬድ ከሆነ ያለውን ነገር እስኪ ንገረን፣ ለተመልካቾቻችንም ለእናቴም ለእኔም አሳውቀን እስኪ። እሺ ሀብቴ አመሰግናለሁ። ያው ተመልካቾቻችን ከዚህ በፊት የነበረውን ጉዳይ ስለምታውቁት ያለውን ነገር ለእናንተ ለማሳወቅና እናታችንም ይሄን ጉዳይ ምን ላይ እንደደረሰ እንዲያውቁ ስለምንፈልግ ያንን ዘርዘር አድርጌ ለመናገር ሞክራለሁ። ያው እንደሚታወቀው ባልየውና ሚስትየው ማለት የማዘር ልጅና ሚስት ነኝ ብላ ቤት ውስጥ የተቀመጠችው ሴት ያው እንደ ሚስት አትቆጠርም። ግን ሚስት ነኝ ብላ ቤት ውስጥ የተቀመጠች ሴት መታሰራቸው ይታወቃል። እዛም ሆነን የተወሰኑ ነገሮችን አጣርተን ወደ ፍርድ አቅርበናቸዋል። አንድ ቀጠሮ ፍርድ ቤት ቀርበዋል። ምንድነው አሁን ሀፍቴ እዚህ ጋር እኛ የምንለው ሴትዮዋም
እናታችን በጣም ተቸግረዋል። ያው ዛሬም ደግሞ እንግዲህ እንደምትናየው ቤታቸው ተዘርፎ እንግዲህ ልጅ በመጦሪያ ልጅ ይጦራል እንጂ ለዛውም ደግሞ አንድ ልጅ የተባለ ልጅ ይጦራል እንጂ እናትን የሚያሰቃይበት ጊዜ በጣም ከባድ ጊዜ ነው። በጣም ነው የሚያሳዝነው። እንደምናየው ወና ቤት ውስጥ ነው ተቀምጠው ያሉት፣ ባዶ ቤት ውስጥ። ይሄ ደግሞ አይደለም ለልጅ ለተመልካች የሚያሳዝን ነገር ነው። እና ያለው የህግ ጉዳይ ምንድን ነው? በልጇውን ይሄን ሁሉ የሚያደርገው ተከራዮችን ቅድም እንደተናገሩት እናታችን እያስፈራራ ያለው ካርታው በስሙ መሆኑን ስላወቀ ነው። ያንን ደግሞ ከህግ አንጻር እኛ የተወሰኑ የህግ እንትኖችን ግራውንዶችን ተመስርተን ካርታው ወደ ሴትዮዋ ወደ እናታችን እንዲመለስ ጥረት እያደረግን ነው። በምን አይነት መልኩ ነው ሊመለስ የሚችል? ሻፍት ያው ጥሩ ጥያቄ ነው። ለአንተም ለተመልካቾቻችንም ዘርዘር አድርጌ መናገር እንፈልገው ችግር የለም እናታችን የህጉን እንትን ልንገሮትና ከዛ በኋላ እንዴት እንደሆነ እንረዳለን ማለት ነው። ስጦታ እንደምናውቀው ሴትዮዋ የሰጡት እናታችን በስጦታ መልክ ነው ለልጃቸው። እናት ለልጅ ስጦታ ትሰጣለች፣ አባት ለልጅ ስጦታ ይሰጣል። ስጦታ የተሰጠ ስጦታ ይመለሳል አይመለስም የሚለው ነው ጥያቄው። የተሰጠ ስጦታ ይመለሳልኝ በህግ በኢትዮጵያ የፍትሐ ብሔር ህግ መሰረት አንድ እናት ወይም አባት ለፈለገው ሰው ስጦታ መስጠት ይችላል። ያንን ስጦታ ግን መልሶ የማንሳት መብትና እንደገና ደግሞ ስልጣን አለው ማለት ነው። ይህም የሆነው ምንድነው? አንደኛ በኢትዮጵያ የፍትሐ ብሔር ህግ መሰረት 2437 አንቀጽ 2437 አንደኛው ምንድነው? ስጦታው ግብረ ገብነት የሌለው ወይም ህገ ወጥ ምክንያት ያለበት ስጦታ ፈራሽ ነው። ግብረ ገብነት የሌለው ማለት ስጦታ የተሰጠው ሰው ቤተሰቡን የማያከብር እናቱን የማያከብር ከሆነ በቃ አሁን እንደገጠመን ጉዳይ ማለት ነው። ቤት ልኮ ቤቱን የሚያዘርፍ እናቱን መንገድ ላይ የሚጥል ልጅ ግብረ ገብነት የለውም ማለት ነው። ስለዚህ በዚህ ምክንያት ስጦታ ይነሳል። ይሄ የህግ አንቀጽ የፍትሐ ብሔር ህግ አንቀጽ 2438 ነው። ሶስተኛው ደግሞ በመንፈስ መጫን ምክንያት የደረገ ስጦታ ዳኞች ለመቀነስ ወይም ለመሻር ይችላሉ። ይህም የፍትሐ ብሔር ህግ አንቀጽ 2439 ላይ እናገኘዋለን ማለት ነው። ይህ ማለት ምንድነው? በመንፈስ ጫና ማለት እናታችን ከመጀመሪያ እንደምታስታውሱት ተመልካቾቻችንም ሀፍቴም እንደምታስታውሰው ሲጠሩን ምንድነው ጫና እንደተደረገባቸው ቤቱን ሽጦ መኪና መግዛት እንደሚፈልግ ጫና አድርጎባቸዋል። ስለዚህ ይሄ መንፈስ ጫና ሴትዮዋ እናታችን ከሰላም ከመፈለግ አንጻር ቤቷን በስጦታ አሳልፋ እንድትሰጠው ተደርጋለች ማለት ነው። ይህ ማለት ፈልገው አይደለም፣ እናታችን ፈልገው አይደለም ያደረጉት። ስለዚህ በዚህ ግራውንድ መሰረት ቤታቸው ካርታቸውን ማስመለስ ወይም ስጦታውን መሻር ይችላሉ ማለት ነው። አራተኛው በፍትሐ ብሔር አንቀጽ 2442 መሰረት በሚፈቅደው መሰረት ስጦታ የተደረገው በስህተት ወይም በተንኮል የሆነ እንደሆነ ፈራሽ ይሆናል ማለት ነው። እዚህ ጋር የምንመለከተው ምንድነው? ስህተት ወይም ተንኮል ማለት እናታችን ተሳስተዋል ማለት አይደለም። የተቀበለው ሰው ግን በተንኮል ነው የተቀበለው። ቤቱን ለማስተዳደር ወይም ደግሞ ቤቱን የተሻለ ደረጃ ላይ ለማድረስ ሳይሆን ስጦታውን ተቀብሎ እናታችን መንገድ ላይ በመጣል ወይም ደግሞ የእናታችን የምለው የሁላችን እናት ስለሆነች ነው። እናቱን መንገድ ላይ በመጣል ቤቱን መውረስና ያልተገባ ሀብትና ስግብግብነትን ስላሳየ በዚህ መሰረት ካርታውን ማስመለስ እንችላለን፣ ስጦታው መሻር ይችላል ማለት ነው። ሌላው ስጦታ የተደረገው ክርክር ያለበት ሀብት ላይ ሲሆን ወይም ስጦታ ፈራሽ ይሆናል ይላለኝ። ይኸውን ክርክር ላይኖር ይችላልኝ፣ ግን ከዚህ በኋላ እስካሁን ሲሰጡት ክርክር አልነበረም። ከዚህ በኋላ ክርክር ይጀምራል ማለት ነው። ክርክር ይጀምራል ማለት ምንድን ነው? እናታችን በሰጡበት ጉዳይ ቅድም በዘረዘርኳቸው የህግ አንቀጾች መሰረት አንደኛ የመንፈስ ጫና ውስጥ ገብተው ስጦታ እንዲያደርጉ ተገደዋል። ሁለተኛ ስጦታ የተደረገለት ወይም የተሰጠው ልጅ ምንም ልጅ ቢሆን እንኳን ግብረ ገብነት የጎደለው በመሆኑ ስነ ስርዓት የሌለው ህጉም በስርዓት ሀፍቴ እንደነገርኩ እናታችንን ማወቅ የሚገባቸው አሁን እንደምናያቸው ተስፋ ቆርጠዋል። ገዳም እገባለሁ ምናምን ነው እያሉን ያሉና አንዲት እናት እንደዚህ አይነት መከራ ውስጥ ገብተው ማየት በጣም አስጨናቂ ነው። ስለዚህ የህጉን ግራውድ እንደዛ ሄደናል። ስልክ ይደውላል የተባለውን ነገር ተከራዮችን ለማነጋገር ሞክሬያለሁ ሀፍትዬ፣ ሪካርድም አለ። ያን መሰረት አድርገን በሚቀጥለው የፍርድ ቤት ቀጠሯችን ላይ ዘርዘር አድርገን ለፍርድ ቤቱ የምናስረዳ ይሆናል። በእርግጠኝነት እናታችን ሀፍቴም ያው የኔም የሀፍቴ ወንድሙ ነኝ ቃል እንገባልዎት ምንም አይነት ነገር የሚበሉት የሚጠጡት ነገር እንዳይጎልቦት እኛ እንጥራለን። እንደገና ደግሞ አንዲት እናት ትልቅ ማዕረግ የነበራት እናት ቆራጣ ፍራሽ ላይ እንደምናየው እንግዲህ ቤቱ ባዶ ነው የምናየው ነው። ካሜራማናችን ከጨርቅ ያሳየልኝ ምንም አይነት ነገር የሌለበት ቤት ውስጥ መቀመጥ ስለሌለቦት ያንን ለጊዜው ከበር እናደርጋለን። ከዛ ውጭ ምንም ምስጋና ያስፈልግም እናቴ፣ ልጆች ወት ነን እኛ፣ ደርሶ የመታዘዝ የማድረግ ግዴታ አለብን። ያንን እናደርጋለን። በተጨማሪ ሀፍትያው እንደሰማው ይሄ ነገር የተደራጀ አካሄድ ነው። የተደራጀ አካሄድ ነው ማለት
ካርታቸውን ልናስመልስ እንችላለን፣ እቃ ልንገዛ እንችላለን። ነገር ግን የእናታችን ህይወት ቀጣይ ህይወትስ? እነዚህ የዘረፉ ሰዎች ቅድም እናታችን እንዳሉት ክፉ መመኘት አይደለም ቢጎዷቸውስ? ያ መሆን የለበትም። ስለዚህ ከስር መሰረቱ ሰንሰለቱን ለመበጠስ መረጃዎችን ሰብስበናል። ምን አይነት ልጆች አብረውት እንደሚውሉ፣ ጓደኛ የተባለውም ሰው ማን እንደሆነ፣ እንዴት አይነትስ አካሄድ እየሄዱ እንደሆነ አጣርተን መረጃዎችን ሰብስበናል። እናታችን ምንም አይጨነቁ። ህግ ባለበት ሀገር፣ ፍትህ ባለበት ሀገር ነው የሚኖሩ። ፍትህ ለማሰጠት እኛ ከጎንዎት ነን። በሚፈልጉን ጊዜ ከጎንዎት አለን። ይሄን ነው መናገር የምፈልገው። ሀብቴ በጣም አመሰግናለሁ። ስለዚህ እናቴ ያው እንደሰሙት ምንድን ነው ያው መደጋገም አይሆንብኝ፣ ምንም የሚያሳስቦት ነገር የለም። በቤቱ በኩል ካርታው ወደ እርስዎ የመመለሱ ምንም ጥርጥር የለው። ምክንያቱም እንዳለው እሱ ነው፣ ስጦታ ነው። ሙሉ ውክልና ሲሰጡትም ያንንም ማንሳት መብት አለዎት፣ ማንሳት ይችላሉ። ስለዚህ መልሶ በእርስዎ ይሆናል። ከእርስዎ ጋር አብሮ የሚቆይ ሰው ማስቀመጥ እችላለሁ። እኔ አሉኝ የሴት ክሮች ከኛ ጋር መሳተፍ እኛን ማገዝ የሚፈልጉ በጣም ጥሩ ጥሩ ሰዎች አሉ። እነሱን አንድ ሰውም ከፈለጉ አንድ ሰው፣ ሁለት ሰውም ከፈለጉ ሁለት ሰው እተውሎታለሁ። እዚህ ግቢ ይለኛል። ቤቱ ሰፊ አይደለም እንደምታየው። እንደው የቸገረው የሚታመን ሰው አብሮኝ የሚኖር በእናንተ እንደዚህ። አሁን እኔ የቸገረኝ ቤት አይደለም፣ እኔ የቸገረኝ ሰላም ነው። ቤት ደግሞ ቸግሮት ሰላም ኖሮት ደግሞ መከራ የሚያይ ሊኖር ይችላል። እንደዛ አይነቱንም ብታመጡ እኔ በእርግጥ አሁን ቅድም ባወራችሁት ላይ ሰላም ፍለጋ ነው የሰጠሁት በሙሉ ስልጣን። የቤቱ ይነሳ እስቲ በሱ እጅ ከሆነ ካልሸጥኩ ብሎ አይደለም እስከ ማባረር የደረስነው። ቤቱ በእኔ ዞሯል ውጪ ያለኝ። ስለዚህ አንስቼው በእኔ ሆኖ እንጂ የትኛው እድሜ አጓጉቶኝ የትኛው የቤት ባለቤትነት ስንት ዓመት ልኖርበት ብለህ ነው? አሁንም ሀሳቤ ምንድን ነው ግልጽ ለማድረግ ለእናንተ ሀብትዬ፣ ይሄ ቤት ወደ እኔ ከዞረ በኋላ እኔ ጋር ይቆያል ማለት አይደለም። እስካለሁ በህይወት በእርግጥ እኖርበታለሁ ከተመለሰና ከተስተካከለ፣ እሱም የአባቱን ድርሻ ይውሰድ። ከዛ ቤት ላይ ግን ቀሪው የኔ ድርሻ ለአንዱ በጎ አድራጎት ድርጅት እንዲውልልኝ ነው የምፈልገው። እንደዛ ነው። ያንን እናንተ ስላላችሁ፣ እናንተ ወጣት ልጆች ናችሁ፣ ህጉንም ታውቃላችሁ፣ አካሄዱንም ታውቃላችሁ፣ መውጫ መግቢያውን ታውቃላችሁ። ያንን ስርዓት ባለው መልኩ ውል ተዋውለን ሁሉ ነገር ዞሮ የባለቤትነት ድርሻው የኔ እንግዲህ እሱ አላቅሽም ብሎኛል፣ እሱ አባሮኛል፣ ብዙ ነገር አድርጎኛል፣ አሁንም ስመጣ ገልሻለሁ ነው የሚለኝና የራሱን ድርሻ የራሱ ድርሻ ነው ያባቱ ማለት ነው። ያንን ይወስዳል። የኔ ደግሞ እስካለው ቆይበታለሁ። ከዛ ግን ቀሪው ሙሉ ለሙሉ ለበጎ አድራጎት ድርጅት እንዲውልልኝ እናንተ ፈልጋችሁ አይታችሁ አወዳድራችሁ ለየትኛው ይገባል የሚለውን አይታችሁ ወይ በኪራይ ያለ ልጆች የሚያሳድግ ወይ በኪራይ ውስጥ ሆኖ አረጋውያን እንደኔ ሰብሳቢ የሌላቸው በችግር ያሉትን ከመንገድ ላይም ሰብስቦ ሚይዝ ካለ በኪራይ ቤት ያለ ከሆነ ይሄን ቤት ለዛ መዋል ይቻላል። ያንን ሁሉ ይሄ ከተስተካከለ በኋላ እድሜና ጤና ከሰጠን እናንተ ያንን ታስኬዱታላችሁ ማለት ነው። ይሄን ያው ምንም ማለት አልችልም፣ ግን የተወሰነ ቀን ይሰውበት። ያው እየኖሩ ስለሚያዩት እንዳልኩ ጥዬስ ልሄድ አልነበረ፣ ግን ጥዬም ቢሄድ ድርሻዬ በኑዛዜም ቢሆን ባረፍኩበት ቦታ እንዳልኩ ልሄድ ነበር። እንዳልኩ ባረፍኩበት ቤተክርስቲያን ያቺ ድርሻዬ ለእንደዚህ አይነት ዓላማ እንድትውል ነበረ። አሁን ደግሞ ይሄ ተስተካክሎ ወደዚህ የሚዞር ከሆነ ነገ አያስቸግርም ማለት ነው። ምክንያቱም ያኔ ቢሆን በሱ ስም ስለሆነ ሊያስቸግራል። አሁን ግን ወደ ራሴ ከተመለሰ በኋላ እኔ እንደሱ አይደለሁም፣ ልጄን አልክድም፣ ድርሻውን ያባቱን ይውሰድ። የኔ ድርሻ ደግሞ እንደኔ ደጋፊ የሌላቸው ሰብስበው የሚያሳድጉትን መርጣችሁ እናንተ አይታችሁ ይሄ የባሰ ችግር ላይ ነው ያለው፣ በኪራይ ቤት ነው ያለው፣ ይሄ እንዲህ ነው ያለው የሚለውን አይታችሁ ለአንዱ አወዳድሮ ያን እንዲተላለፍ ማድረግ ነው። ያው እንዳሉና እናደርጋለን። ምክንያቱም ያው የእርሶ በጎ ፍላጎት ነው። ነገር ግን ያው የተወሰነ ቀን ይረጋጉ፣ ይዩ፣ ትርፍ ይበሉ። ሰውም ስላለ ከወንድም ከሴትም እዚህ ግቢ ሰው አስቀምጥልዎታለሁ። ምክንያቱም አሁን እኛም የተዘናጋንበት አንደኛው ምክንያት ምንድን ነው? ደውለው አላሳወቁንም። ምክንያቱም ኤርሚዬ በህጉ ጉዳይ እያንዳንዱን ሰው ነው እየተከተለ የሚከታተልልኝ። አብዛኛውን ጊዜ
ኤርሚ ወንዴ ችሎት በጣም ይሄዳሉ። በቃ ቶሎ ቶሎ ነው የሚሄዱ እና እኔና ልውል ደግሞ ልክ እንደዚህ ችግር አለ ወደሚባልበት ደግሞ ቶሎ ቶሎ እንሮጣለን እንደርሳለን፣ ከሁሉም መሆን ስለማንችል። ነገር ግን ኤርሚ በጎን ሂዶ ችሎቱን ተከታትሏል። ያለውን ነገር ይዞልዎት ይህ ነገር እንደተፈጠረ ለኤርሚ ለወንዴ ለእኔ ካልነገሩኝ ደግሞ ይሄ ደግሞ ትልቅ ስህተት ነው የእርስዎ። ምክንያቱም ይህን 2-3 ቀንም መተኛት አልነበረቦትም። እንደዛ ሆነው ለምንድን ነው ራስዎትን የሚጎዱ? ይሄ ልክ አይደለም። እኛ ፍራሽ ማምጣት አቅቶነ ነው፣ አልጋ ማምጣት አቅቶነ ነው። ይሄ አያቅትም፣ የሚበላ ያስፈልጋል። ሰታችሁ ደግሞ ወዲያው ደግሞ አፍታ ሳይቆይ ደግሞ ሌላ ነገር ከኔ የወጣ ነገር የለም። አይዞት አሁንም ቢሆን ነገርኩት። ባህሬ ይሄን አርጉልኝ፣ ይሄን እባካችሁ ማለት ችግር የለው፣ ግን ማሳወቅ አለብዎት። ምክንያቱም ከመጀመሪያውም ጀምረን ሌላ የምንሄድበትን ቦታ ትተን ወደ እርስዎ መጠን ነገሮችን ለማስተካከል ሞክረን የለም። የእኛንም ነገር አሁን ወና አደረጉት ማለት ነው። ምክንያቱም ፖይንት ላይ ካልደረስነ፣ ነጥቡ ላይ ደርሰን የእርስዎን ደስታ ካላየነ እሱን ማሳሰሩ ብቻ ምንም ጥቅም የለውም። በዛ ላይ ደግሞ እነዚህ ዘረፉ የተባሉ ሰዎች ጎረቤት አነጋግራለሁ ሂጄ መናገር አለበት። ምን አይነት ልጆች እንደሆኑ ስንት እንደሆኑ ይናገር፣ ማን እንደላካቸውም ይነገረና እነሱም ይጠየቃሉ። ቢቻል ንብረቷ ትመለሳለች ተሽጦ ሌላ ሀገር ካልሄደ። ካልሆነ ደግሞ እኛ አለን ማሟላት ያለብንን ነገር በሙሉ በሳምንት በ2 ሳምንት ውስጥ ቀስ እያደረግን እናስገባለን። በዚህ አያሳስቦት። ለምን ብቻዎትን ይሆናሉ? እናቴ ልክ አይደለም። ይሄ ብቻዎትን መሆን የለብዎትም። እንግዲህ ክስም መመስረት አለብዎት። አሁን የዚህን የሁለተኛውን ቤትዎት መዘረፉን ዛቻ ስለደረሰብዎት ወዲያው በ24 ሰዓት ውስጥ ጥቆማ ወስደው አለመስጠትዎት ይህን አብረን ይሄ አሁን ደግሞ የተቀረጸ አለ። እዚህ አሁን ያደረግነው ቃለ መጠይቅ አለ፣ ብሶትዎት አለ። ይሄንም አብሬ አጠናክሬ አቀርባለሁ። ይሄ ልጅ አሁን በብዙ ነገር ነው የሚጠየቅ፣ በቀላሉ አይወጣም። እርግጥ ነው ልጅዎት ነው፣ እናት በልጇ አትጨክንም። ነገር ግን የሰራው ስራ ትክክል አይደለም። ባዕድ እንኳን ሌላ ባዕድ ላይ እንደዚህ አይነት ነገር አያስብም። ትክክል ያልሆነ ነገር ነው። ሰብአዊነት ተሰምቷቸው አይደለ ከኔው ጋር የምታዩት? እሱ የራሱ ሆኖ እንግዲህ አጥቂ ሆነ ምን ይደረጋል? ልጆቼ አፍቴ የዚህ ላይ መጨመር የምፈልገው ነገር ምንድነው? እናታችን እንዲተባበሩ የምንፈልገው አሁን አንተ አንስተዋል። የፍርድ ቤት ጉዳይ የከሳሽን መገኘት ስለሚፈልግ እናታችን ካርታቸው እንዲመለስ ራሳቸው ሰው ነው ክስ የሚያስገቡትና ይህን ነገር ምንም አይነት ስጋት ሳይኖርባቸው ወይም ደግሞ ሳይሳቀቁ ክስ እንዲጀምሩ መናገር ፈልጋሉ ለሳቸው። ምክንያቱም እሳቸው ካልጀመሩት በራሳችን በእኛ መንገድ የሚጀመር ክስ ስለሌለ ማለት ነው። ስለዚህ እናታችን ከጎንዎት ነን፣ እኛ አብረንዎት ነን በምንም አይነት መንገድ። አሁን አፍቴ እንደነገሩትም ልጆችም እናስቀምጣለን። ሁለተኛው ቅድም እንደነገርኩት የእርስዎ ፈቃደኝነት ክስ እንዲመሰረቱልን ብቻ የምንፈልገው። ክሱን ከመሰረቱ በኋላ ግዴታ የእርስዎ ክስ መመሰረት አስፈላጊ ስለሆነ ክሱን ከመሰረቱልን በኋላ ጉዳዩን እኛ ተከታትለን እልባት እናሰጠዋለን ማለት ነው። እሺ ኤርሚ በጣም እናመሰግናለን። ስለዚህ እናቴ አሁን የሚያደርጉት ነገር ምንድን ነው? ክሱን ቶሎ እንመስረት። እሺ ደስ ይለኛል። እኔ ልጆት ላይ ነው፣ ግን ይሄ ልጅ አይደለም። አስተሳሰቡ የሚሰራው ነገር እዛ መቆየቱ ራሱ እንዲታረም ከራሱ ጋር እንዲግባባ የሚያደርገው ነገር ሊፈጥር ይችላል። ማን ያውቃል? ሊጸጸትበት ይሆናል። እንዴት እናቴን እንዲህ አደርጋለሁ ብሎ ሊሰማው ይችላል። አሁን እኮ እኔ በመቻሌ እኔ ቤት ውስጥ በደሌን ፍን በማድረጌ እኔ ጋር አላበቃም ችግሩ። ይኸው ጎረቤቶች፣ ሰላማዊ ሰዎች ጋር በገንዘባቸው ከፍለው የሚኖሩ ሰዎች ጋር ሰላም አጥተው እንዲኖሩ ሆነ። ስለዚህ ይሁን፣ ህግ አይገልም እኮ ህግ ያስተምራል። ስለዚህ ይማርበት። ከማህበራዊ ህይወት ነው ተገሎ እዛ ውስጥ ያለው እንጂ ሌላ ምን ይሆናል ብለህ ይማርበት። ግን ችግሩ ሲወጣ እሱ አሁን ሀሳቡ አሁንም እየተማረበት እንዳልሆነ ነው። ገና ሲወጣ ለሚያደርሰው ጥቃት ነው እየዛተ። ያው አሁንማ ገና 1 ሳምንት ስለታሰረ ግንፍል የሚልበት ሰዓት ነው። እኔም ደግሞ የሰው ተከራካሪ በጎኔ ባለማየቱ ይሄን ሲያደርግ ህግ ደግሞ እንደሚቀጣ፣ ነገም ሌሎችን ሰዎች በድሎ መሄድ እንደማይችል ህግ እንደሚቀጣ መማር አለበት። ይማርበት። እስከ ዛሬ እኔ አሳልፌ ሰጥቼው አላውቅም። የኔ ልጅ ጥፋቱ እኔ ጋ ነው። ጥፋት ሲያደርስ፣ ጥርስም ሲያወልቅ፣ አካልም እንደዚሁ አጎደለ ሲባል ካሳ እየከፈልኩ
ልጄ ከጉያ ያውጣ በእርቅ በሽምግልና እንፍታ እያልኩ የሚይዘው እናቱ ነበር። ያ ግን በዛና ባሰና ይሁን እንደዚህ ሆነ፣ አልተማረበትም። ስለዚህ ህግ እንደሚቀጣ ይማርበት ይየው። እና እኔ ይቺን አሁን ያላችሁትንም እንደሚቻል አላውቅም ነበረ። አሁን ደግሞ እኔው የሰጠሁትን ሄጄ ፈርሜ ያስተላለፍኩትን እኔው ማንሳት የምችል ከሆነ በጣም ደስ ይለኛል። ሄደን እኔም የልቤ ይደርሳል፣ ሌላም የተቸገረ ይጠቀምበት። እሱ ጠግቦ ነው፣ እሱ ጥጋብ ነው አላኖር ያለው። አዎ የእሱ እድሜ ያሉ ሰዎች ቤት ኪራይ ከፍለው የቀለብ የኑሯቸው አሳስቧቸው ብዙ ነገር አለ። ተሸክመው ቀኑን ሙሉ ተሸክመው ለእናታቸው ገንዘብ የሚሰጡ ስለ ማረፊያው አላሰበም። ቤት አለው ለእጁ የሚመነዘር እንዳልኩ የሚሸጥ የሚለወጠውን ወርቅ ትተህ ቋሚ የቤት ኪራዩን እንደዚህ እየወሰደ እኔ ልታጠፍ እኔ አንጀቴን ልሰር እንጂ እሱ አልተጎዳም ነበር። ያም አልመለሰው እኮ ስንትና ስንት ይሄን ፕሮግራም ራሱ የሚከታተሉ እናታቸውን ማግኘት አይደለም በስልክ እንኳን ማየት ላይናቸውን እየራባቸው በጣም ብዙ ሰዎች አሉ። ስለዚህ እሱ እኔ ቶሎ ሞቼ ቤቱን ሽጦ እስከሚጠቀም ቸኮለ። ነገር እኮ የእሱ ነበር እንዳሉት እናደርገዋለን። እንደውም ጥሩ ሀሳብ ነው። አሁን ግን በእርዳታ ድርጅት ያሉት ነገም የእሱ አይደለም፣ ግማሹ የራሱን ድርሻ አልከለክለውም። የኔን ድርሻ ግን እኔን ያጎሳቆለኝ እኔን አውጥቶ የጣለኝ ልጄ አይደለም። ስለዚህ ሌላ የተቸገረ እያመሰገነ ድርጅቱም አረጋዊውም ህፃናትም የሚደገፉበት ነገ ነፍሲ ማር እያለ ይጠቀምበት። ይሄ ነው ሀሳቤ። ልጆች የሚያደርጉልኝ ቶሎ ወደ ጣቢያ እንሂድና ክሱን ይመስሩትና፣ ምክንያቱም ተዘርፎ ነው። አሁንም ልጁን ለመጉዳት አስበው አይደለም፣ ተዘርፎ ነው። ባዶ ቤት ይኸው ያስተጋባል እኮ ድምፅ ራሱ በዙሪያ ተቀምጧል፣ ጥቃት የሚደርስባቸው ምክንያቱም መጣለሁ ወጣለሁ ነገ እያለ። ስለዚህ ይማርበት፣ ህግ እንደሚያስተምር እንደሚቀጣ ይየው። በቀል እንደሆነ እኮ ይታወቃል። ይኸው የቤት አምፖል እንኳን አውልቆ መውሰድ ማለት በቀል ነው። እዚህ ጋር ባለፈው ስናወራ ሶፋ ላይ ቁጭ ብለን አልነበረም? ችግር የለውም፣ ችግር የለውም። በዚህ ሀሳብ አይግባውት። መቀጣት ያለበት ነገር መቀጣት ያለበት፣ እቃው መመለስ አለበት። ካልተመለሰ እንዳያሳስቦት፣ ይህን እኛ ፊክስ ማድረግ እንችላለን። አይዞት፣ አይሰቡ። ስለዚህ እናንተ ኑሩልኝ። አሜን። በእናንተ ነው ሰው ፊት የቆምኩት፣ በእናንተ ነው። ሁላችንም አለን፣ ችግር የለውም። ስለዚህ አሁን ከጎረቤት ተከራይ ዛቻ የደረሰባት ሴቷ አለች። ወንድየውም ያየ ወንድ እያለ ሁለቱም መቅረብ አለባቸው። ምክንያቱም አሁን ለሀቅ ለህሊናቸው ብለው መስራት አለባቸው። ትንሽ እሱ ለጥቃት ስለሚሮጥ ለጸብ ስለሚሮጥ የዛን ቀን መች ተደባደበና ይኸው አርፎ ይቀመጣል። ችግር የለውም እኮ ለጌታም ጌታ አለው። እናት ያይዞት ይፈራል። እነዚህ ሰዎች ለፍቶ አዳሪዎች ናቸው። ህግ አለ፣ ለጌታም ጌታ አለ፣ ለጉልበተኛም ጉልበተኛ አለ። በዚህ አያሳስቦ። በደንብ አድርጌ እነግራቸዋለሁ። አሁን ጎረቤት ልውጣና ሴቷንም በደንብ አድርጌ እነግራታለሁ። የእሷን ሪከርድ ይቀበላል። ምክንያቱም ዛቻ ደርሶባታል፣ ንገሪ ተብላለች። ስልኳ ደግሞ እንኳንም ሪከርድ አደረገ። ምንም ችግር የለውም። ከእሷ ሪከርዱን መውሰድ እንችላለን። ቴሌ ደግሞ እናስወጣና የተደዋውሉበትን ሰዓት ምን እንዳላት ደውሎ አውጣን እሱን ቸክ እናደርጋለን። ምንም ችግር ያለውን አስወጡ። እኔ ጋም የተደወለበትን ምንም ችግር የለም። ደውሎ የዛተበትን ከእንግዲህም ሲደውል ድምፁን እንዲቀዳ ታረጉልኝ። ምንም ችግር የለም። ማስተካከል ሲደውል በደወለ ጊዜ አይታወቅማ መቼ እንደሚደውል እዛ ሆኖ በማንሳቀቁ ይህንም ስልክ ራሱ አሾልኮ ያስገባ ሰው የህግ አካል የሚሆን የህግ አካል ያልሆነ በህግ ይጠየቃል። ትክክል ነገር አይደለም። በቃ አይዞት። በቃ ይሄን ነገር አሁን ቶሎ ዛሬ እንጀምራለን። እሺ እናቴ። እሺ ልጆች። እሺ እንግዲህ አለው አይዟችሁ ያሉንን ሁሉ እናንተንም ጤና ይስጥልኝ። አመሰግናለሁ። አሜን አሜን። ከክፉ ነገር ይጠብቅልን። አመሰግናለሁ። ሰላም ያገናኘን። አሜን እናቴ። አለ እነዚህ በኋላማ አንላቀቅም። እኔ አሁን ቶሎ ወደ ሌላው ስራ እየሄድኩ ስለሆነ ነው ከሁሉም መድረስ አልቻልኩም። ይሁን፣ በጣም ነው የማመሰግነው። ሮጣችሁ መምጣታችሁ ትላንት ነግረን ምንም ችግር የለውም እናቴ፣ ችግር የለውም። አሁንማ በህጉን ጉዳይ ኤርሚም ስለያዘው የሚለቀቅ ምንም ነገር የለም። እሺ እናቴ። ኧረ ጎበዝ ልጅ ነው፣ ጎበዝ። እዚህ ቤት ነው። እሺ፣ ይንገሯት፣ ይጥሩልኝ። እሺ እናቴ፣ ክብር ይስጥልኝ። እሺ እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። እናታችን ላይ ትንሽ ሳይሆን ትልቅ በጣም ከበድ የሚል ነገር ነው። ነገር ግን እኛ ልጆቿ አለንላት፣ ተመልካቾችም አላችሁላት። ስለዚህ በመተጋገዝ የምትፈልገውን ነገር በሙሉ እናሳካላታለን። ዋነኛው ነገር የእናታችን ደስታ ማየት ነው። በልጃቸው የተከፉትን በሌላ ልጅ
በእኛና በእናንተ ማስደሰት አለብን እናታችን። ይህን ስራ እንሰራለን። ወደ ጣቢያ ሄደን ክሱን እንመሰርታለን። ቶሎ ብለን የክስ ወረቀት ከተያዘ በኋላ ወደ ቴሌ ሂዶ በስልክ ቁጥሩ በሰዓቱ ሁሉ ነገር ይወጣል፣ ይታያል ማለት ነው እያንዳንዱ ነገር። ስለዚህ ቀጣይ ያለውን ነገር የምናሳውቃችሁ ይሆናል። እስከዛው ግን ሁላችሁም ቢሆን እንደዚህ ቪዲዮ በተለቀቀ ቁጥር ለሁሉም ሰው ሸር አድርጎ አዳርሱ። ሰው ከአንዱ አንዱ መማር አለበት፣ ትምህርት እንዲወስድ ማድረግ አለባችሁ። ሸር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በእያንዳንዱ ቪዲዮ መናገር ያለብኝ አይመስለኝ፣ ምክንያቱም እችን የራሳችሁ ስራ አድርጋችሁ ሰዷት። ሌላ ምንም ነገር አላዛችሁም። እችን አድርጉ። እኔ ደግሞ ሌላ ስራ በመስራት እንደዚህ አይነት ነገሮችን በመስራትና ውጤት በማምጣት የማሳያችሁ ይሆናል ማለት ነው። ቀጣይ እስክንገናኝ ድረስ ወዳችኋለሁ። ሰላማችሁ ይብዛልኝ።